በናዝሬቱ በጌታ ኢየሱስ አነባለሁ። መዝሙረ ዳዊት 34 እናንብብ እስኪ። በጌታ በኢየሱስ እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውንም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች። ሃሌሉያ። ገሮች ሰምተው ደስ ይላቸዋል። እግዚአብሔር ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። ይቅርታ ድምፄ ተዘግቷል። እግዚአብሔርን ፈለኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁ አያፍርም። ወደ እግዚአብሔር ስንቀርብ ያበራልናል፣ ፊታችንም አያፍርም። ሃሌሉያ። ይህ ችግረኛ ጮኸ፣ ወደ እግዚአብሔር ጮኸ። አይገርምም? እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራሉ ያድናቸውማል። ሃሌሉያ። እግዚአብሔርን በሚፈሩ ህዝቦች ላይ እግዚአብሔር መላእክቶች ይሰፍራሉ። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። በማን የታመነ? በሀብቱ፣ በሆነ እውቀቱ፣ በሆነ ውበቱ አይደለም፣ በእግዚአብሔር። ሃሌሉያ። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳች አያጡምና። ማንን የሚፈሩት? እግዚአብሔርን የሚፈሩት አንዳችን አያጡምና። ቅዱሳኑ ሁሉ እግዚአብሔርን ፍሩት። ሃሌሉያ። እግዚአብሔርን የመፍራት መንፈስ ያገኛል። ባለጠጎች ደኸዩ ተራቡ፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። ዋው! ባለጠጎች ደኸዩ ተራቡም። ለምን? በብልጥግናቸው ተመክተው፣ በብልጥግናቸው በቃ ታበዩ። እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? ሃሌሉያ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። ሃሌሉያ። እንዴት ደስ ይላል! ሕይወትን የሚፈቅድ። ሕይወት ማለት ሕይወት ሕያው የሆነ ነገር የሚኖር በቃ ሕይወትን ሙት የሆነ ነገር ሳይሆን ሕያው የሆነ ነገርን የሚፈቅድ፣ ሕያው የሆነ ነገርን ማየት የሚፈቅድ ማን ነው? በጎንም ዘመን ለማየት ፊውቸሩ ላይ በጎ ነገር እንዲገጥመው ነገን በጎ ነገር ማየት የሚፈልግ። ሃሌሉያ። የሚወድ አንደበቱን ከክፉ ከልክል። አንደበትን ከክፉ ከልክል፣ ከንፈሮችን ከሽንገላ ሃሌሉያ እንዳይናገሩ። አንደበትን ከክፉ ከልክል፣ ከንፈሮችንም ሽንገላን እንዳይናገሩ። ሕይወትን የሚወድ ሰው ማለት ነው። በጎን ዘመን ማየት የሚወድ አንደበቱን ከክፉ ይከልክል፣ ከንፈሮቹን ደግሞ ከሽንገላ ከውሸት፣ ጓደኛውን ከመሸንገል፣ ሚስቱን ከመሸንገል፣ ዙሪያው ያሉትን ከመሸንገል፣ ከሽንገላ ሕይወት አንደበቱን ይከልክል። ነገን በጎ ነገር ማየት የሚወድ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትን። አይገርምም? ክፉን ሽሽ ነው ያለው። ይገርማል በጣም። ከክፉ ሽሽ፣ ከክፉ ጋር ተጋፈጥ አላለ። ከክፉ ሽሽ፣ መልካምንም አድርግ። አድርጉ የተባልነው አለ፣ ሽሹ የተባልነው አለ። ይገርማል። ገስጹ የተባልነው አለ። ሽሹ የተባልነውን እኛ እንገስጻለን። ይገርማል በጣም። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትን። ሰላምን ፈልጋት፣ ሰላምን እሻት፣ እሷን ተከተላት። ሃሌሉያ። ነገን መልካም ማየት የሚፈልግ ማለት ነው። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎችም ወደ ጩኸታቸው ናቸው። ሃሌሉያ። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎች ወደ ማን? ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ
የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ብዙ ሰው እንደዚህ አይነት ልማድ ለምደናል። ፊትህን አብራለሁ። የእግዚአብሔር ፊት በክፉዎች ላይ ነው። ይገርማል። የእግዚአብሔርን ፊት አይቶ መቆም የሚችል የለም። ሙሴ እንኳን የእግዚአብሔርን ፊት ማየት አልቻለም። አይቶኝ የሚድን ፈጽሞ የለም ነው ያለው። እና በጣም ነው የሚገርመው። እኔ ስለ ፊቱ ስለ እግዚአብሔር ፊት እገረማለሁ ሁሌ። መታሰቢያቸው ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። አስባችሁታል? ይጠፋሉ ማለት እኮ ነው። ክፉን በሚያደርጉ ላይ እግዚአብሔር ፊት መጣ ማለት ማን ሊቆም ይችላል? ራእይ ላይ እንኳን ዮሐንስ ባየሁትም ሰዓት እንደ ሞተ ሰው ወደቅኩ ነው ያለው። እንደ ሞተ ሰው ሆንኩ አለ እኮ። ይገርማል። እንደ ሞተ ሰው በቃ ወደቀ። ማየት አይችልም። ጻድቃን ጮሁ፣ እግዚአብሔር ሰማቸው፣ ከመከራቸው ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበሩንም ያጽናናቸዋል። የጻድቃን መከራቸው ብዙ ነው፣ የእግዚአብሔር ከሁሉ ያድናቸዋል። ሃሌሉያ። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። አይገርምም? ጻድቃን ብዙ መከራ ቢኖርባቸው ማን አለ? አዳኙ እግዚአብሔር ከነሱ ጋር ነው። ሃሌሉያ። እግዚአብሔር ከኛ ጋር ነው። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱ አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል። ሃሌሉያ። በእርሱም የሚያምኑ ሁሉ አይጸጸቱም። አይገርማችሁም? በእርሱም የሚያምኑ ሁሉ አይጸጸቱም። ሃሌሉያ። የባሪያዎቹን ነፍስ እግዚአብሔር ይቤዣል። ሃሌሉያ። ተባረኩ በዚህ ቃል። ቴንኪዩ